ኔይማር ጁኒየር በ1992 ብራዚል ተወለደ። በ11 ዓመቱ የሳንቶስ የወጣቶች አካዳሚ ተቀላቀለ። በ17 ዓመቱ ደግሞ ፕሮፌሽናል ተጫዋች ሆነ። በሳንቶስ ቆይታው 225 ጨዋታዎች ላይ 136 ግቦችን አስቆጠረ። በ2013 ወደ ባርሴሎና ተዛወረ። ከሜሲ እና ሱዋሬዝ ጋር ኤምኤስኤን የተባለውን ግዙፍ የጥቃት መስመር መሰረተ። የቻምፒየንስ ሊግንና 2 የላሊጋ ዋንጫዎችን ጨምሮ 10 ዋንጫዎችን አነሳ። በ2017 በ22 ቢሊዮን ዩሮ ወደ ፓሪስ ሴንት ጀርመን ፒኤስጂ ተዛወረ። ይህ የዓለም ሪከርድ ነበር። በ173 ጨዋታዎች 118 ግቦችን አስቆጠረ። በ2023 ወደ ሳዑዲ አረቢያ አል ሂላል ቢሄድም በጉዳት ምክንያት 7 ጨዋታዎችን ብቻ አድርጓል። በ2025 ጃንዋሪ ወደ ልጅነቱ ክለብ ወደ ሳንቶስ ተመለሰ። ለብራዚል ብሔራዊ ቡድን 128 ጨዋታዎች ላይ 79 ግቦችን አስቆጠረ። አስተያየት ስር ምን ማለት እንደምትፈልጉ ጻፉ። ታላቁ ሰው ማን ነው ብላችሁ ታስባላችሁ? ቪዲዮውን ከወደዳችሁት ላይክ አድርጉና ለተጨማሪ ይህን ቻናል ሰብስክራይብ አድርጉ። እስከሚቀጥለው ጊዜ ድረስ ደህና ሁኑ።